ተመልከቱ ተመልከቱ። ስጋ ጫማቸው፣ ስጋ ውሃው፣ ስጋ ብርድ ልብሱ ተራሱ እርክርክ ብሎ አልጋ እንኳን ማያውቁ። እንደው ምን ያለው ሀገር ነው ያመጣኝ ፈጣሪ ሆይ። አያችሁ ማርያምን እየሰለቸኝ እንደ ብርድ ልብሱ በቃ አንጀቴን ወተተኝ። አያችሁት ምን እንደሚያክል ይህ ማጠፍ። ይህ እንደገና ማጠፉ መሰተሩ ሁሌም ለምን ወጣት ቤት መስራት አይቻልም? ማርያም እኔ ዱባይ ሰርቻለሁ እንደ አይነት አይቼም አላውቅም። አልጋ ያላቸው ሁሉም ሰራተኛ ያላቸው። እነዚህ እኮ የኔ ሴትዮ 6 ልጅ ያላት 6ም ሰራተኛ ያላቸው። የሚገርማችሁ ሌላ ክላስ አለ ደግሞ ይሄንን ያህል ማለት ነው። ብርድ ልብስ፣ ፍራሽ፣ ትራስ ምናምን አንጀቴን ጎተተኝ። ቅዳሜ እሁድ በቃ አሁንማ ትምህርት ተዘጋ። ይቺ 2 ወር ክረምት እዚህ ናቸው በቃ። ግን እንዴት ልድረስ ማርያም ለፈጣሪ ለሀገራችን ያብቃን ከዚህ ሁሉ የእውነት ልጆች ትወዱ ግን አይቆዩ ቤታቸው ሰራተኛ ስለሌላቸው ባሪያ እዛ አገኙ። ባሪያን እንኮኛል እነሱ የእውነት አንድ ቀን ይወጣልን ይሆን ለኛ? ይበቃ ምርርቦኛል ማርያም። እንደው በቃ ስርዓት እንኳን ቢኖራቸውስ አልጋ ቢኖራቸውስ በቃ ብርድ ልብሱ ታጠፍ። አንጀቴን ኩትት ነው የሚያደርገው የመድኃኒዓለም ያለ አበረታቱኝ ውዶች። እኔ ስለ ሀገሬ አብቃኝ። እውነት ሰልችቶኛል እዚህ ቤት የእውነት እና ውዶች ላይክ አድርጉኝ፣ አበረታቱኝ። መሮኛል። በተለይ ሳውዲ የሚባል ሀገር በጣም ምርር ግሽግሽ በይ ብሎኛል። እና ውዶች እያበረታቱኝ እውነት 7 ወር ነው የቀረኝ ሀገር ያለህት እዛ ድረስ ሞኔታይዝ እንዲሆንልኝ ሰዓት እንድሞላልኝ ቪዲዮ ነውልኝ ውዶችዬ አበረታቱኝ። ከዚህ ከኮታት ይገላግለኝ። የእውነት ጽድት ብለን ነው እኮ ኢትዮጵያ የምንኖረው ባለችን ነገር ዝማ በቃ ወዮ መሮኛል። የመንግስት ያለ ያለችው ማማ ዝናሽ ወዳድላ